ሰው ማመላለስ ያቅቷል እንዴ? 3 መኪና 3 ጭነት ማመላለስ ያቅቷል በቀን ውስጥ አሁን እኔ ውሸት መሮኛል። በቃ በቀን ውስጥ እሰራለሁ ይላል፣ ግን 3 አሸዋ አመላልቶ ዛሬ አልችልም ይለኛል። ምን ማለት ነው ይሄን ያህል? እንዴት አንድ ጭነት መኪና በቀን 8-10 የሚሰሩ አይደለ እንዴ? ይሄ ምን አይነት ውሸት ነው? ሹፌሩን እንቅስቃሴውን መከታተል ፈልገ ነው? አዎ እስኪ እንደዚህ አይነት የሚል ነገር አይቼ ነው ምን ያክል እንደጫነና መች እየሰራ እንደሆነ ማወቅ እችላለሁ። በጣም በቃ ባክ ተቸገርኩኝ እኮ። በጣም ጥሩ። እኛ ጋር ጂፒኤስ ስታስገጥም በዋናነት በተለይ ከትሪፑ ጋር በተገናኘ እያንዳንዱን የመኪና እንቅስቃሴ መከታተል ትችላለህ። ለምሳሌ ዛሬ ስንት ባያጆ እንደተመላለሰ፣ ከየት ወዴት እንደተመላለሰ፣ በተለይ ትሪፑን በተመለከተ እያንዳንዱን የተጓዘውን ትሪፕ ዛሬ ምን ያህል ትሪፕ ተጉዟል፣ ከየት ወዴት ነው የተመላለሰው፣ የት አካባቢ ነው የተንቀሳቀሰው የሚለውን እያንዳንዱን እንቅስቃሴ መከታተል ትችላለህ ማለት ነው። ገላገለኛ። እንደዛ ከሆነ ታዲያ የጫነውንም ማወቅ እችላለሁ? አዎ ትችላለህ። ከየት የቱ ጋር ጫነ፣ የቱ ጋር ወረደ የሚለውን እያንዳንዱን ነገር ማየት ትችላለህ። እንዴ ይሄ ነፍታድናለን እንዴ? ተቃጠልኩ እኮ በቃ። እንዴ ያኛው ሹፌር እያለ ከዚህ በፊት የነበረው በቃ 5-6 ጊዜ ሰራድ፣ እሱ ችግር አልነበረበትም። ነገር ግን የሱ አለበት በቃ እንትን አለ። አሁን ይሄኛው ደግሞ 3 አመላልሶ መሸ ይለኛል። ምን ማለት ነው? በቃ እሺ እና ታዲያ እንዴት ነው ማድረግ የሚጠበቅብኝ? አሁን ምን ላሟላ ይሄ እንዲሰራልኝ? መልካም። ይህንን አገልግሎት ለማግኘት በዋናነት ከእርሶ የሚጠበቅቦት ስልኮትንና የመኪናውን ቁልፍ ማዘጋጀት ነው። ከዚህ በኋላ የኛ ቴክኒሻኖች እርሶ ባሉበት ቦታ ድረስ መጥተው ከ2 ዓመት ሙሉ ዋስትና ጋር ገጠማውን ጨርሶ አጠቃቀሙን ሁሉንም ነገር ያሳዩታል እዛ ቦታ ላይ። በቃ በጣም አሪፍ። በቃ ዛሬውን አስቀጥማለሁ። የት ነው እንትን ማለት ይችላል? እዛው መኪናውን ሬዲ አድርግና አሁን ልልክልህ እችላለሁ። በጣም ላክ በቃ በእኔ መሩኛል።